ልጀምር። ሰላም እንዴት ናችሁ? ደህና ናችሁ? አይ ኤሚ ነኝ። እንደዚህ ሽፍንፍን ብዬ የመጣሁት ዛሬ በጣም ነው የሚቀዘቅዘው፣ ኃይለኛ ቅዝቃዜ አለ። የቤታችንን ቁም ሳጥን መስዬ ለመጀመሪያ ጊዜ ቻይና ምግብ ልሞክር። በፖላንድ ነኝ የምገኘው፣ ፖዝናን ከተማ ውስጥ ነኝ ያለሁት። የቻይና ምግብ ለመጀመሪያ ጊዜ ልቀምስ ነው። ምን ምን እንደሚል አላውቅም፣ ምን እንደምበላ ምን እንደምመርጥም አላውቅም። እንዴት ነው ለእኔ የሚስማማ ነገር አገኛለሁ ወይስ አላገኝም? ለማንኛውም አብራችሁኝ ሂዱ፣ አብረን ሪቪው እናደርጋለን። ምን ምን እንደሚልም በዛውም እነግራችኋለሁ ማለት ነው። አብረን እንድናኒ እንግዲህ ደርሰናል። ሜኑ መጥቶልናል። የመረጥኩኝ ነው። Yeah, that sounds. ቻፕስቲክ እንሞክር። እንዴት እንደሚሰራ ሆነ ቀይ ስለሆነ የሆነ ስፓይስ ያለው መስሎኝ ነበረ፣ ግን ስፓይስ የለውም። ጣፋጭ ነው። ሀን ያለው ይመስለኛል። ጣፋጭ ነው፣ ይጣፍጣል። የተጠበሰ ዶሮ ነው። የነጭ ሽንኩርት ስሜት አለው። ደስ ይላል፣ ይጣፍጣል። የሆነ ለእኛ ሀገር እኔ ከኢትዮጵያ ቴስት ጋር የሆነ የኛ ምግብ አለ አይደል? ከዛ ቴስት ጋር አሪፍ ነው። ኢትዮጵያዊ ሊበላው የሚችለው አይነት ቴስት ነው ያለው እና አሪፍ ነው፣ ይጣፍጣል። እንዴት ነኝ ግን በዚህ ስበላ እንዴት ነው? ተስፋ አለኝ ችዬበታለሁ። በጣም ወደድኩት። በጣም ተመችቶኛል። እስኪኛው ደግሞ ነው ይሄንን ማለት ነው። ሁለቱም ዶሮ ነው ያዘዝነው፣ ምክንያቱም ሌላውን ነገር መሞከር ትንሽ ፈራን። ሌላ ጊዜ ደግሞ እስኪ መጥቼ አሳ ምናምን አላቸው፣ አሳውን ምናምን ሞክራለሁኝ። ያው ሌላ ያላቸው የአሳማ ስጋ ነው፣ የአሳማ ስጋ ስለማልበላ
እሱን አልሞክርም ማለት ነው። አሳውን ግን ሌላ ጊዜ እሞክራለሁ። ዛሬ ሁለት አይነት ችክን ነው እየሞከርኩ ያለሁት። ሽሪምፕ ሽሪምፕም አልበላም። ሽሪምፕ አልሞላም አላቸው። ሽሪምፕ አላቸው። እኔ ሽሪምፕ አልበላም። ይሄኛውም ሀኒ ነው። ጣፋጭ ነው ይመስለኛል። ምንም አይነት ስፓይሲ ነገር አላዘዝንም፣ ግን እዚህ ጋር ሶሶች አሉ። አላየሁትም ነበረ። እዚህ ጋር እንደዚህ መጥቶልናል፣ ሶሶች መጥተውልናል። እኔ የሆነ የሚያቃጥል ነገር ወዳለሁ ይመስለኛል። ይሄ የሚያቃጥል ነገር ነው። የሚያቃጥል ይመስላል። በጣም ማርማር አለኝ። በተለይ አሁኑ በጣም ማርማር ይላል ነው። እስኪ ምን እንሞክረው። ያቃጥላል። ሰላድ ደባለቅ በላው። ይቀጣ። ይሄኛው አልወደድኩትም ብዙ አልተመቸኝም። ይሄኛውን ዶሮ ነው የወደድኩት እኔ። አንተ ግን የትኛውን ወደድከው? ሁለቱም ተመችቷል። ለእኔ ይሄኛው ብዙም አልተመቸኝም። ማለት ጣፋጭነቱ በጣም በዛ እና የሆነ ምግብ ላይ ጣፋጭ ሲበዛ ብዙም አልተመቸኝም። ይሄን ግን በጣም የወደድኩት የሸክላ ጥብስ አይነት ስሜት አለው። የዶሮ የሸክላ ጥብስ አይነት ስሜት አለው። እኔ የምለው ቤተሰብ በቾፕስቲክ ይሄን ያህል ከተሰቃዩ አይበቃም? አሁን በሹካ በማንኪያ በጣም ብበላስ እንደዛ የሚሻል ይመስለኛል። የማይኔ አማረክ እኔ ሩዙን ያዘዝኩት ሩዝ በጣም አሪፍ ነው። ፍራይድ ሩዛቸው በጣም አሪፍ ነው። ስቲሙ ያው በቃ ስቲም ሩዙ ሌላ ምን የተለየ ነገር የለም። ማለት እኛ ምግብ ላይ ማለት ነው የለም እንደዚህ በጣም ጣፋጭ ነገር ሲጀምር የለም። ሀኒ የምንጨምርበት ምግብ ያለ አይመስለኝም። መጠጥ ላይ ነው እንጂ እኔ እስከማውቀው ድረስ የለም። ካለ ኮመንት ላይ ያስቀምጡልኝ። ፈጢራ ምግብ ነው እንዴ? ፈጢራ ምግብ ነው እንዴ? ዲዘርት ነው አይደል? የኢትዮጵያ ዲዘርት ነው አይደል? ፈጢራ እንጂ ፈጢራ ምግብ አይደለም። ምን ይሻል? አሁን እየጠገብኩ ስመጣ ለየት ያለ ቴስት የተሰማኝ ነው። ቅድም ስለራቤ በጣም ጠፍቶኝ ነበር። አሁን ይጣፍጣል ግን እስቲ ትንሽ የሚከብድ ነገር እንግዲህ ቢላችሁ መጥቷል። ስንት እንደበላን 123 ብር ከ20 ይመስለኛል። በኢትዮጵያ አሁን ላይ 42 ብር ከ30 ነው። እንግዲህ በዛ አባዙት በኢትዮጵያ ስንት እንደሆነ ማለት ነው። ይህንን ከፍለን ወጥተናል። እንግዲህ እንደዚህ ወደ ቀደም ትጥቃችን ተመልሰናል። እንግዲህ ዛሬው ፕሮግራማችን ይሄንን ይመስል ነበረ። በቻይና ሬስቶራንት ያደረኩት ቆይታ ይሄንን ይመስላል። ምንም አይልም፣ ወድጄዋለሁ። ከ8 ከ10 ሰጥቼዋለሁ። በቀጣይ ፕሮግራም እስክንገናኝ ቻው።